ሰላም ጤና ይስጥልኝ ውድ የሆም ፕሮፐርቲ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ሁለት ለሽያጭ የቀረቡ እጅግ ዘመናዊ የሆኑ ቪላ ቤቶችን ነው ይዤላችሁ የቀረብኩት። በሳሚት አካባቢ የሚገኝና በአያት አካባቢ የሚገኝ እጅግ ዘመናዊ የሆኑ ቪላ ቤቶችን ነው ይዤላችሁ የቀረብኩት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። እስከ መጨረሻ እንድትከታተሉን ጋብዛችኋለሁ። ሁለቱንም ቤቶች እንግዲህ ሙሉ ለሙሉ ውስጥ ገብቼ የማሳያችሁ ይሆናል። የሁለቱም ቤቶች ዋጋ ማወቅ ቪዲዮውን እንግዲህ እስከ መጨረሻ በትዕግስት እንድትከታተሉን እንጋብዛችኋለን። በመጀመሪያ ደረጃ ይዤላችሁ የቀረብኩት በአያት ኮምፓውንድ ውስጥ የሚገኝ እጅግ ዘመናዊ የሆነ 170 ካሬ ላይ የተሰራ ቪላ ቤት ነው ይዤላችሁ የቀረብኩት። አያት ኮምፓውንድ ውስጥ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። ቤቱ እንግዲህ እዚህ ጋር እንደምትመለከቱት በጣም ጽድት ተብሎ የተሰራ ቤት ነው። ግቢም እዚህ ጋር እንግዲህ ሁለት መኪና ማቆም ይችላል ማለት ነው። ቤቱ ኤል ላይ ነው የሚገኘው። ሰፈሩ ኮምፓውንድ ነው። 24 ሰዓት ጥበቃ አለው ማለት ነው። በጥበቃ ነው የሚጠበቀው። ወደ ውስጥ ስንገባ እንግዲህ ከበሩ ነው የሚጀምረው። በሩ እዚህ ጋር የምትመለከቱት ጥሩ ማቴሪያል ነው የተገጠመለት። ወደ ሳሎን ስንገባ ሳሎን ሰፋ ያለ ሳሎን አለው ማለት ነው። ቤቱ እጅግ ዘመናዊ የሆነ ቤት ነው። ሳሎኑም በጣም ሰፊ ነው። የተጠቀሙት ማቴሪያል ሴራሚኩም እንግዲህ እጅግ ዘመናዊ የሆነ እቃዎች ነው የተጠቀሙት ማለት ነው። ይሄ ቤት እንግዲህ ከአስፓልት ግልባጭ ላይ ይገኛል ማለት ነው። ለአስፓልት እጅግ በጣም ቅርብ ነው። አያት ዞን 6 ውስጥ ነው የሚገኘው። አምፖሎቹም እንግዲህ እዚህ ጋር እንደምትመለከቱት ዘመናዊ ነው የተባሉት አምፖሎች ናቸው የተገጠሙለት። ዋና ቤቱ ላይ እንግዲህ 3 መኝታ ቤት አለው። ሰርቪስ ላይ 2 አለው። እዚህ ጋር የምትመለከቱት እንግዲህ ማስተር ቤድሩም ነው። ማስተር ቤድሩሙ ከውስጡ ላይ የራሱ መታጠቢያ ቤት አለው። የራሱ ማልበሻ ክፍል አለው ማለት ነው። በጣም ሰፊ ቤት ነው። እዚህ ጋር የምትመለከቱት እንግዲህ የማስተር ቤድሩሙ ቁምሳጥን ነው። ቤቱ እንግዲህ በጣም ቆንጆ ቤት ነው። ይሄኛው ደግሞ የማስተር ቤድሩሙ መታጠቢያ ቤት ነው። የቁም ሻወር አለው። የራሱ ቦይለርም አለው ማለት ነው። ኮሊደሩም እዚህ ጋር እንደምትመለከቱት እንግዲህ በጣም ሰፊ ነው። ኮመን መታጠቢያ ቤት ነው እዚህ ጋር የምትመለከቱት ለሁለቱ መኝታ ቤት የተሰራ ማለት ነው። ይሄኛው ሁለተኛ መኝታ ቤት ነው። በጣም ሰፊ ነው። እዚህ ጋር የምናገኘው ደግሞ እንግዲህ ሶስተኛ መኝታ ቤት ነው። ዋና ቤቱ ላይ 3 መኝታ አለው ብያቸዋለሁ። እንግዲህ ሶስተኛ መኝታ ቤትም በጣም ሰፊ ነው። የራሱ ቁምሳጥን አለው ማለት ነው። ቁምሳጥኑም ይሄንን ይመስላል ማለት ነው። የሶስተኛ መኝታ ቤት ወደ ሰርቪሶች ክፍል ነው እንግዲህ እየወጣን ያለ ነው። ሰርቪስ ላይ እንግዲህ ክሎዝድ ኪችን አለ። 2 ሰፋፊ መኝታ ቤቶች አሉ ማለት ነው። ተጨማሪ ደግሞ የውጪ መታጠቢያ ቤት እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ይሄ ትራዲሽናል ኪችን ነው። በጣም ሰፊ ነው። የሰርቪሱ መኝታ ቤት ነው እንግዲህ አንድ የሰራተኛ ክፍል ነው። አንድ እንደ ስቶር መጠቀም ይቻላል ማለት ነው። በቀጣይ ደግሞ እዚህ ጋር የውጪ መታጠቢያ ቤት ነው። ወደ ውጪ መውጫ እንግዲህ ኮሊደር አለው ማለት ነው። በዚህ በኩል ሰፋ ላይ ኮሊደር እናገኛለን ማለት ነው። የዚህ ቤት ዋጋ እንግዲህ 21 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። በሁለተኛ ደረጃ ይዤላችሁ የቀረብኩት ሳሚት 72 አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው ይዤላችሁ የቀረብኩት። ሰፈሩ እጅግ የለማ ሰፈር ነው። ለአስፓልት እጅግ በጣም ቅርብ ነው። ሳሚት 72 አካባቢ ነው የሚገኘው። ግቢው እንግዲህ በጣም ሰፋ ያለ ግቢ አለው።
2 መኪና 3 መኪና ማቆም የሚችል ግቢ አለው። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። ኤል ላይ ነው የሚገኘው። 250 ካሬ ላይ ነው የተሰራ ቤቱ። እዚህ ጋር እንደምትመለከቱት እንግዲህ ሰፈሩ እጅግ የለማ ሰፈር ነው። ወደ ውስጥ ስንገባ እንግዲህ በጣም ሰፋ ያለ ግቢ እናገኛለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ግቢ ሰፊ ግቢ አለው። ቤቱ እንግዲህ በጥሩ ማቴሪያል ነው የተሰራ። ዋና ቤቱ ላይ እንግዲህ 3 ሰፋፊ መኝታ ቤቶች አሉ ማለት ነው። ሰርቪስ ላይ 2 ሰፋፊ መኝታ ቤቶች አሉ ማለት ነው። ወደ ውስጥ እንደገባ ነው እንግዲህ በጣም ጽድት ተብሎ የተሰራ ሰፊ ሳሎን እናገኛለን ማለት ነው። በጣም ቆንጆ ቤት ነው። ሳሎኑ በጣም ሰፊ ነው። እዚህ ጋር እንደምትመለከቱት እንግዲህ የተጠቀሙት ማቴሪያል ከሴራሚክ ጀምሮ እንግዲህ የራሱ ኦፕን ክችንም አለው ማለት ነው። በጣም ቆንጆ ቤት ነው። እዚህ ጋር የምናገኘው እንግዲህ ኦፕን ክችኑ ነው። በጣም ጥሩ ማቴሪያል ነው የተጠቀሙበት። አምፖሎቹም እንግዲህ አሪፍ አሪፍ የተባሉ አምፖሎች ናቸው የተገጠሙለት። ዲም ላይትም አለው ማለት ነው። ወደ ውስጥ ስንገባ እንግዲህ 3 መኝታ ቤት እናገኛለን ማለት ነው ዋና ቤቱ ላይ። ወደዚህ እንደገባ ነው እንግዲህ በጣም ሰፋ ያለ ኮሊደር እናገኛለን ማለት ነው። ይሄ ኮሊደሩ ነው። በጣም ሰፊ ነው። ወደ መኝታ ቤቶቹ የሚያስገባን ኮሊደር ማለት ነው። እዚህ ጋር እንግዲህ እንደገባ ነው ሰፋ ያለ ዋና ማስተር ቤድሩሙ እናገኛለን። በጣም ቆንጆ ቤት ነው። ከውስጡ ላይ የራሱ መታጠቢያ ቤት አለው። እዚህ ጋር ደግሞ እንደምትመለከቱት የራሱ ቁምሳጥን አለው ማለት ነው። እንደገባ ነው እንግዲህ ቆንጆ መታጠቢያ ቤት እናገኛለን። ጃኩሲም አለው ማለት ነው። በጣም ሰፊ ነው መታጠቢያ ቤቱ ራሱ የማስተሩ ማለት ነው። ለሁለቱ መኝታ ቤት እንግዲህ ኮመን መታጠቢያ ቤት ነው ያደረጉለት። መኝታ ቤቶቹም በጣም ሰፋፊ ናቸው። ይሄንን ይመስላል ማለት ነው የማስተር ቤድሩም መታጠቢያ ቤቱ። በዚህ በኩል ደግሞ እንግዲህ የማስተር ቤድሩሙ በቂ ብርሃን የሚያገኝበት መስኮት ነው። በሁለተኛ ደረጃ እንግዲህ እዚህ ጋር እንደምትመለከቱት ሁለተኛ መኝታ ቤት እናገኛለን ማለት ነው። ሁለተኛ መኝታ ቤቱም ይሄንን ይመስላል። የራሱ ቁምሳጥን አለው። እንዳልኳችሁ እንግዲህ ማቴሪያሉ የተጠቀሙት ፈርኒቸሮች እንግዲህ በጣም አሪፍ የሚባሉት ፈርኒቸር ነው እዚህ ጋር ላይ የተጠቀሙበት። ይሄንን ይመስላል ሁለተኛው። እዚህ ጋር ደግሞ ሶስተኛ መኝታ ቤት እናገኛለን ማለት ነው። ሶስተኛ መኝታ ቤትም በጣም ሰፊ ነው። የራሱ ቁምሳጥን ያለው መኝታ ቤት ነው። እንግዲህ ለዚህ ለሁለቱ መኝታ ቤቶች ኮመን ነው የተጠቀሙበት ማለት ነው። በቀጣይ የምናገኘው እንግዲህ የኮመኑ መታጠቢያ ቤት ነው። የሁለቱ መኝታ ቤት መታጠቢያ ቤት ነው። እዚህ ጋር የምትመለከቱት ሁሉም መታጠቢያ ቤቶች እንግዲህ የራሳቸው ቦይለር አላቸው ማለት ነው። ይህንን ይመስላል ማለት ነው። እንግዲህ የሁለቱ መኝታ ቤት ኮመን መታጠቢያ ቤት፣ አንድ መታጠቢያ ቤት ከውጭ ላይ ያለው ማለት ነው። ወደዚህ ደግሞ እንደገባኑ ትራዲሽናል ክችን እናገኛለን። በጣም ሰፊ ትራዲሽናል ክችን ትራዲሽናል ክችኑም እንግዲህ ይሄንን ይመስላል። በጣም ሰፊ ክፍል ነው። ከዚህ እንግዲህ እንደወጣኑ ደግሞ ለላውንደሪ ቦታ የሚሆን ክፍል ነው የምናገኘው። እዚህ ጋር የዚህ ቤት ዋጋ እንግዲህ 29 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። በጣም ቆንጆ ቤት ነው። 35 ሚሊዮን ሲጠራ የነበረ ቤት ነው። አሁን ቀንሶ 29 ሚሊዮን የሚጠራ። እነዚህን ቤቶች ማግዛት የምትፈልጉ ካላችሁ
ከታች የምታገኙት ስልክ ቁጥር ደውላችሁ ልትጠይቁን ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ።